ለሺህ ዓመታት ያህል አንዲትም ሴት በዚህ ቅዱስ ምድር ላይ እግሯን አላሳረፈችም። በምድር ላይ እንደርሱ ያለ ቦታ የትም የለም። ሴት ከሆኑ የዚህን ቦታ ውስጣዊ ገጽታ ማየት የሚችሉት በዚህ ቪዲዮ አማካኝነት ብቻ ነው። ምክንያቱም እዚህ ራቅ ባለ ልሳነ ምድር ላይ ወንዶች ብቻ ናቸው መኖርም መግባትም የሚፈቀድላቸው። እነርሱም ቢሆኑ ጥቂቶች ናቸው። ይህ አባቶን በመባል የሚታወቅ ትውፊት ሲሆን ከሺህ ዓመታት በላይ ያስቆጠረ ሕጋቸው ነው። ይህ የሆነው የመነኮሳቱን መንፈሳዊ ንጽህና ለመጠበቅ ነው ተብሎ ይታሰባል። አባቶን ሕጉ ከተሻረ ቅዱሱ ተራራ ያበቃለታል፣ እንዳልነበረም ይሆናል። ምክንያቱም ቅዱሱ ተራራ ይረክሳል፣ ወደ አመንዝራነት ወይም ዝሙት ቤትነትም ይለወጣል። ወደ ደብረ አቶስ መግባት ለወንዶችም ቢሆን የተገደበ ነው። ልዩ ቪዛ የሚያስፈልግ ሲሆን በቀን 100 ለሚሆኑ የኦርቶዶክስ እምነት ተከታይ ወንዶች ብቻ ፈቃድ ይሰጣል። ኦርቶዶክስ ካልሆኑ ደግሞ በቀን መግባት የሚችሉት 100 ሰዎች ብቻ ናቸው። ይህ ሕግ ጥብቅ ከመሰላችሁ የሚቀጥለው ደግሞ የበለጠ ይገርማል። እንስት እንስሳትም ቢሆኑ እንዲገቡ አይፈቀድም። ላም የለም፣ ፍየል የለም፣ ሴት የቤት እንስሳትም አይገቡም። ወፎችና ነፍሳት ብቻ ድንበሩን ማቋረጥ ይችላሉ። ይህም ሳይበቃ ወደ ደብረ አቶስ ለመድረስ ብቸኛው መንገድ ይህች አሮጌ ጀልባ ናት። ባህሩ በሚናወጥበት ጊዜ የ2 ሰዓቱን ጉዞ በጣም አስቸጋሪ ሊያደርገው ይችላል። ወደዚህ ምስጢራዊ ምድር ጠለቅ ብለው በገቡ ቁጥር ነገሩ እየጠነከረ ይሄዳል። ከገዳማቱ ባሻገር ገደላ ገደል ውስጥ ተሸሽገው ባህታውያን ይኖራሉ። ሁሉንም ነገር ጥለው የመጡ ወንዶች በትንንሽ ዋሻዎች ውስጥ ሙሉ በሙሉ ተገልለው ይኖራሉ። አሁን የቀሩት 8ቱ ብቻ ናቸው። አንዳንዶቹ ለ10 ዓመታት ከሰው ጋር አልተነጋገሩም። አንዳንዶቹ ደግሞ የማይታየውን ዓለም እንደሚያዩ ይናገራሉ። ሌሎቹ ደግሞ የማይታዩ እንደሆኑ ይገልጻሉ። አሁን እዚህ ሊኖሩ ይችላሉ፣ ግን ማየት አንችልም። እነሱ ለሚመርጡት ሰው ብቻ ነው የሚታዩት። ወደ እነዚህ ጥቃቅን ዋሻዎች ለመድረስ የማይቻል ነው ቢባል ይቀላል። ለመድረስም ሕይወትህን አደጋ ላይ መጣል አለብህ። አንዱን ለማግኘትና ምሽቱን አብሬ ለማሳለፍ እድለኛ ነበርኩ። ይህ በፕላኔታችን ላይ ካሉ እጅግ ምስጢራዊና መንፈሳዊ ቦታዎች አንዱ ነው። ያለነው ጥንታዊቷ ግሪክ ደብረ አቶስ ነው። ደብረ አቶስ በዓለም ላይ ካሉ የመጨረሻዎቹ ራሳቸውን በራሳቸው ከሚያስተዳድሩ በዓለም ላይ ካሉ ጥቂት ሃይማኖታዊ አገዛዞች አንዱ ነው። ምንም እንኳ በግሪክ ግዛት ውስጥ ቢገኝም በራሱ ልዩ በሆነ የአስተዳደር ስርዓት ይንቀሳቀሳል። 2000 መነኮሳት በሚኖሩባቸው 20 ገዳማት የሚመራ ሲሆን ከመላው ዓለም የመጡ የመነኮሳት ማኅበራት ሕይወታቸውን ለጸሎትና ለማሰላሰል የሰጡ ከዓለማዊ ተግባር ሙሉ በሙሉ ለመለየት የቆረጡ ናቸው። ዋና ተልኳቸውም የጥንት ትውፊታቸውን መጠበቅ ሲሆን እዚህ ካለው ብቸኛ ሃይማኖት ኦርቶዶክስ ክርስትና ውጪ ሌላ ምንም ነገር የለም። መፈክራቸውም ኦርቶዶክስ ወይም ሞት የሚል ነው። መነኮሳቱ ራሳቸውን ከዓለም ክፉ አመል በተለይም ደግሞ ከሴት ለማራቅ የወሰኑ ናቸው። ወደዚህ ቦታ ለመግባት ልዩ የሆነውን የማውንት አቶስ ቪዛ ግዴታ ነው። ይህ ቪዛ ለሴቶች የማይፈቀድ ለወንዶች ብቻ የሚሰጥ በመሆኑ ልዩ ያደርገዋል። ይህም በዓለም ላይ ሴቶች እንዳይገቡ የሚከለክል ብቸኛው ግዛት ነው። ወደ ደብረ አቶስ ለመግባት አንድ መንገድ ብቻ በአማራጭነት ይቀርባል። መንገዱ ከሚታሰበው በላይ ከባድ ሲሆን በአረጁ መርከቦች በባህር ላይ መጓዝ ብቸኛው መንገድ ነው። ከዚህ ውጪ ምንም አይነት የእግር መንገድም ሆነ የአውሮፕላን ማረፊያ ፈጽሞ የለም። ለብዙ 10 ዓመታት ሲመላለስ የነበረው እንደኔ ያሉ ተሳላሚዎችን መነኮሳትንና ጎብኚዎችን ወደዚህ ቅዱስ ቦታ የሚያመላልሰው ይህ አሮጌ ጀልባ ብቻ ነው። መርከቡ ላይ እንደረገጡ ከዕለት ተዕለት ሕይወት መለየታችሁ ስለሚሰማችሁና ወደ ሌላ ዘመን ወደ ሌላ እውነታ እንደተሻገራችሁ ስለሚሰማችሁ ልዩ ስሜት አለው። ባህሩ በሚናወጥበት ጊዜ ሰዓታት የሚወስደውን ጉዞ በጣም አስቸጋሪ ሊያደርገው ይችላል። ሆኖም እነዚህ መሰናክሎች በዓለም ላይ ካሉ እጅግ ቅዱስና ምስጢራዊ ቦታዎች ወደ አንዱ ለመግባት የሚከፈሉ ጥቃቅን ዋጋዎች ናቸው። በሩቅ የሰሙትን በአካል ለማየትና እነዚህ መነኮሳት እንዴት እንደሚኖሩ በዓይናችን ለማየት በጣም ያጓጓል። ከዘመናዊው ሕይወት ሙሉ በሙሉ ተገልለዋል። ቴክኖሎጂ የለም። ማህበራዊ ሚዲያ አይጠቀሙም። በአንዳንድ ገዳማት ውስጥ የኤሌክትሪክ አገልግሎት በጭራሽ የለም። Buongiorno, quanti nodi ha? 100, ma dipende. Può averne 300, 100, 150, 33. እንደምን አደሩ? ስንት ፍሬዎች አሉት?
እንደ ሁኔታው ይለያያል። 300 100 150 ወይም 33 ሊኖረው ይችላል። እዚህ በመቆየትህ የሆነ ነገር ያጣ መስሎ ያውቃል? በፍጹም ሁሉንም ነገር እዚህ አግኝቻለሁ። ለምን አጣለሁ? ምንኩስና ማለት በማንኛውም ምክንያት ማግባትና ቤተሰብ መመስረት ካልፈለግ ልትከተለው የምትችለው መንገድ ነው። በኦርቶዶክስ ትውፊት ወይ ቤተሰብ ይኖርሃል ወይ መነኩሴ ትሆናለህ። በመካከላቸው ሌላ መንገድ የለም። በንስሐ ሥርዓት ወቅት ለኢየሱስ ክርስቶስ የገባነውን ቃል ለመጠበቅ እንጥራለን። ድህነት፣ ንጽህናና መታዘዝ መንፈስ ቅዱስ ካለ ምንም አይጎድልብህም። ሁሉ ነገር አለ። ደስተኛ ነህ። ይህ ህይወት 80 90 ወይም 100 ዓመት ይቆያል። ከሞት በኋላ ያለው ህይወት ግን ማለቂያ የለውም። ይህ ህይወት ለሚቀጥለው እንድንዘጋጅ የሚያገለግለን ነው። ጥሩ ነገር መንፈስ ቅዱስ ካንተ ጋር ከሆነ በዚህም ሆነ በሚቀጥለው ህይወት አንተ በጣም ደስተኛ ሰው ትሆናለህ። እግዚአብሔር ካንተ ጋር ይሁን ወንድሜ። በጣም አመሰግናለሁ። più felice in assoluto sia in questa che nella prossima vita. Che Dio sia con te, fratello. ይህ የደብረ አቶስ ዋና ከተማ ወደ ሆነችው ካሪያ ከመግባታችን በፊት የተደረገልን ፍጹም ደስታ የተሞላበት አቀባበል ነው። ካሪያ ምናልባትም በዓለም ላይ ካሉ ትንንሽ ዋና ከተሞች አንዷ ሳትሆን አትቀርም። ምክንያቱም እዚህ የቢሮክራሲ ስራዎችና የሁሉንም ገዳማት ቢሮዎች የሚያስተዳድሩ በመቶዎች የሚቆጠሩ ሰዎች አሉ። በግሪክ ቆንስላ ውስጥ በአመት አንድ ጊዜ የሃያዎቹም ገዳማት አባቶች ተሰብስበው ለሪፐብሊኩ ጠቃሚ ውሳኔዎችን ያስተላልፋሉ። ይህ የሚታየው የባዛንታይን ባንዲራ እንዲሁም የደብረ አቶስ ባንዲራና የኦርቶዶክስ ባንዲራ ነው። በየቦታው ከግሪክ ባንዲራ ጎን ታዩታላችሁ። ደብረ አቶስ የራሱ ሰዓት፣ የራሱ ባንዲራና የራሱ ህጎች አሉት። ብቸኛው የፖሊስ ጣቢያም እዚህ ይገኛል። ቤቶቹ ሁሉ ከድንጋይ የተሰሩ በመሆናቸው በጣም የሚያማምሩ ናቸው። በከተማዋ ውስጥ እየተዘዋወርኩ ሳለ አንድ ደግ መነኩሴ ያገኘሁና ስለ ዘመናዊነት ስናወራ መነኩሴው እንዲህ አሉን። እኛ ቴክኖሎጂን አንቃወምም፣ ሰዎችን ያግዛል፣ ግን ልክ ያስፈልገዋል። ለምሳሌ አሁን ሁሉም ሰው በአውቶቡስ ይሄዳል። በቅዱሱ ተራራ ላይ ካልተጓዝክ አትጠፋም፣ አትደክምም፣ አትጠማም፣ አትራብም። ድሮ ሰዎች በእግራቸው ይጓዙ ነበር። አሁን ግን ከወንበር ወንበር ተቀምጠህ ቪዲዮ ታያለህ። ቅዱሱ ተራራ ግን እንደሚታየው አይደለም። እውነተኛው ቅዱስ ተራራ ተደብቋል። መንፈሳዊ ሴቱ እዚህ ካሪየስ ውስጥ የምታየው አይነት አይደለም። ቅዱሱ ተራራ መንፈሳዊ ተልእኮ አለው። እንዳሁኑ የቱሪስት መዳረሻ መሆን የለበትም። ምክንያቱም በተወሰነ ደረጃ የቱሪስት መስህብ ሆኗል። ሰዎች ይጠቀማሉ፣ የሆነ ነገር ያገኛሉ፣ ግን እንደ መዝናኛ ቦታ መታየት የለበትም። ይህ አባቶን ወይም ሴቶች እንዳይገቡ የሚከለክለው ህግ ሊቀር ይችላል ይባላል። እርስዎ ምን ያስባሉ? ይህ ቅዱሱ ተራራ የያዘው የመጨረሻው ነገር አባቶን ነው። ይህ ህግ ከፈረሰ ቅዱሱ ተራራ ያበቃለታል፣ ይጠፋልም። ታላላቆቻችን እንደነገሩን ይህ ህግ ከፈረሰ ተራራው ይሰጥማል። አዎ ይህ ሲፈርስ ድንግል ማርያም አትታገስም። ምክንያቱም ቅዱሱ ተራራ ይደመሰሳል። ምክንያቱም ቅዱሱ ተራራ ይረክሳል፣ ወደ አመንዝራነት ወይም ዝሙት ቤትነትም ይለወጣል። የሚጠፋው መሄጃ ለሌላቸው ምስኪን ሴቶች ተብሎ አይደለም። እነርሱ በዓለም ላይ ያሉ ገዳማት ሁሉ መሄድ ይችላሉ። እዚህ ጋር አንድ ጥያቄ ላንሳ። አንዲት ሴት የእግዚአብሔርን መንገድ መከተል ብትፈልግ ለምን ይህ ተሞክሮ የመኖር ድል አይኖራትም? አይሆንም። በዓለም ላይ ወዳሉ የሴቶች ገዳም መሄድ ትችላለች። ለውጭ ገዳማትም ቢሆን አንተና እኔ ወደ ሴቶች ገዳም መግባት የተከለከለ ነው። በአባቶን ህግ መሰረት ሴቶች ወደዚህ ገዳም እንዳይገቡ መከልከላቸው የታወቀ ነው። ይህንንም እንደዛው ተቀበሉት። በመንገዳችን ላይ ያገኘናቸው መነኩሴ ከ10 ዓመታት በላይ በብቸኝነት የኖሩ ሲሆን ታሪካቸው ደብረ አቶስን ይበልጥ ማራኪ ያደርገዋል። መነኩሴውና ወንድሞቹ መድኃኒት ስለሚሆኑ እጽዋት ባላቸው ጥልቅ ዕውቀት አማካኝነት እንዴት ተአምራዊ መድኃኒቶችን እንደሚያውቁ ያስረዱናል። La loro profonda conoscenza delle erbe medicinali. My abbot? Il mio abate sa molte cose sulle አባቴ ወይም የገዳሙ አለቃ ስለ እጽዋት፣ ስለ ባለ መድኃኒት እጽዋት ብዙ ነገሮችን ያውቃል። ካንሰርን ሊፈውስ የሚችል እጽዋት አግኝቷል። በዚህ ብዙ ሰዎችን ረድቷል። በጣም አልፎ አልፎ የሚገኝ ሲሆን ተራሮች ላይ ይበቅላል። በቅርቡ ፈልጌው ወደ ተራራው ወጥቼ ነበር። አባቴ የረዳቸው ብዙ ሰዎች ከካንሰር ተፈውሰዋል። ከነርሱ አንዱ ለማመስገን ይህንን መኪና ሰጠኝ። የምስጋና ስጦታ ነው። አሁን ወደ ቅዱስ ባቶፔዲ ገዳም ልንደርስ ነው። እዚህ መግባት የተፈቀደላችሁን ቦታዎች ብቻ ታያላችሁ። sono guarite dal cancro. በተራሮች ላይ ካሉ በጣም አስፈላጊ ገዳማት አንዱ
ቫቶፔዲ ነው። እዚህ በዓለም ላይ ካሉ ውድ ቅርሶች አንዱ አለ። እርሱም የእመቤታችን የድንግል ማርያም መቀነት ነው። እንዳፈ ታሪካቸው ከሆነ ድንግል ማርያም ወደ ቆጵሮስ በምትሄድበት መንገድ ላይ ደብረ አቶስን ጎብኝታለች። በውበቱ በጣም ደስ ስለተሰኘች ልጇን ክርስቶስን የአትክልት ስፍራዋ እንዲያደርግላት ጠየቀችው። ከዚያን ጊዜ ጀምሮ ደብረ አቶስ የድንግል ማርያም የአትክልት ስፍራ ተብሎ ይጠራል። ለእርሷም የተሰጠ ነው። ይህ ቦታ አጊዮስ ፓንታሌሞን የሚባለው ታሪካዊ የሩሲያ ገዳም ነው። እኒህ አባት አባ ዮሐንስ ይባላሉ። ገዳሙ ሰዎችን ለማገልገል ከሩሲያ የመጡ ሲሆን እኛን ለመቀበል ሲመጡ ከፊታቸው የሚነበበው ደስታ ያስገርማል። ማደሪያችን ካመቻቹልን በኋላ የነገሩን ታሪክ እጅግ ያስደንቃል። አቴንስ ውስጥ ለ15 ዓመታት ኖሬያለሁ። አሁን ደግሞ ሰዎቹን ለመርዳት እዚህ መጥቻለሁ። ከትናንት ጀምሮ እየጾምኩ ነው። ከትናንት ጀምሮ እየጾምክ ነው? አዎ፣ ከትናንት ጀምሮ እየጾምኩ ነው። ይህም ማለት ምግብ የለም፣ ውሃም የለም። በዚህ ገዳም ሚካኤል ቶሎቶስ የሚባል መነኩሴ አስገራሚ ታሪክ አለ። እናቱ በወሊድ ጊዜ ስለሞቱ በደብረ አቶስ የሚገኝ የአንድ ገዳም ደጃፍ ላይ ተጥሎ ተገኘ። በኋላም መነኩሴ ሆነና በሕይወቱ አንዲትም ሴት ሳያይ በ82 ዓመቱ አረፈ። ስለ ሴቶች መኖር የሚያውቀው ከመጽሐፍት ብቻ ነበር። ይህም በሕይወት ዘመኑ ሴትን አይቶ የማያውቅ ብቸኛው ማየት የሚችል ሰው አደረገው። በደብረ አቶስ ያለው ሰዓት እንኳ ከውጭው ዓለም የተለየ መሆኑን የተረዳሁት በዚህ ሰዓት ነበር። የኔ ሰዓት አሁን 3 ሰዓት ከ20 ይላል። የደብረ አቶስ ሰዓት ግን 9 ሰዓት ከ20 ነው። ይህ የባዛንታይን ሰዓት አቆጣጠር ነው። በደብረ አቶስ ትክክለኛውን የዓለምን ሰዓት ሳይሆን የባዛንታይን ሰዓት ይጠቀማሉ። ስለዚህ ሰዓቱ እንኳን የተለየ ነው። ሽንት ቤቱ ለወንዶች ወይም ለሴቶች የሚል ጥያቄ በጭራሽ አያስነሳም። ምክንያቱም ሁሉም መነኮሳት ወንዶች ብቻ ናቸው። አሁን በቀጥታ ወደ ትራፔዛ መመገቢያ ክፍል እንሄዳለን። ምግብ የለም ስለተባልኩም ምን ሊቀርብ እንደሚችል ለማየት በጣም ጓጉቻለሁ። ትራፔዛ ውስጥ ስትገቡ ፍጹም ዝምታ ይሰማችኋል። በሰዎች የተሞላ ቢሆንም እንኳ የአንድም ሰው ድምጽ አይሰማም። መነኮሳቱ ለመብላትና ለመውጣት 10 ደቂቃ ብቻ ነው የሚጠቀሙት። ራታችንን ጨርሰን ሻይ ጠጣን። ሻዩ በውሃ ውስጥ የተቀላቀለ የዳፎዲል ቅጠል ነበር። ይህን ፈሳሽ ጠጣን። ከዚያም አንድ ቁራጭ ዳቦ በሻይ ነክረን በላን። ራቱ ያ ነበር። ቀጥለን የምንጎበኘው ቦታ መነኮሳቱ በሕይወተ ሥጋ ከዚህ ዓለም በሞት ሲለዩ የሚያርፉበት ስፍራ ሲሆን የመነኮሳቱን ተልእኮ ለመረዳት እጅግ ድንቅ ትርጉም ያለው ቦታ ነው። ውስጣዊ ግጭት ሲኖርብህ፣ ፈተናዎች ሲመጡብህ እዚህ ትመጣለህ። ሁሉም መነኮሳት ወደ መቃብሩ መጥተው ይቆያሉ። የመቃብር ድንጋዮችን ይመለከታሉ፣ ያሰላስላሉ። ይህ ነገር ፈተናዎችን ለመቋቋም ይረዳችኋል። እኔም በቅርቡ እዚህ መገኘቴ አይቀርም። ስለዚህ ሕይወቴን እንዴት እንደምኖር ጥንቃቄ ማድረግ አለብኝ። ይህ ማስጠንቀቂያ ነው። ሁላችንም በመጨረሻ የምንሆነው ይህንኑ ነው። ወደ መሬት እንመለሳለን። መነኮሳቱ ከሞቱ በኋላ ወደዚህ ያመጧቸዋል። ከዚያም እንደ ገዳሙ ደንብ ከ3 ወይም ከ5 ዓመት በኋላ አጥንቶቹ ይወጡና ይጸዳሉ። በቀይ ወይን ይታጠባሉ። በዘይት በወይራ ዘይት ይታጠባሉ። እናም በዚህ ቦታ ይቀመጣሉ። አባቶቻችን እንደሚሉት በእግዚአብሔር የተመረጡ አንዳንዶች ሰዎች በራሳቸው ላይ የመስቀል ምልክት አላቸው። ለምሳሌ ይሄኛው ታየዋለህ። ብዙውን ጊዜ ሰዎች በራሳቸው ላይ ይህ መስቀል የላቸውም፣ ግን የማን እንደሆነ አይታወቅም። ምክንያቱም ማወቅ አስፈላጊ አይደለም። አስፈላጊው በእግዚአብሔር ፊት ምን ይዘን እንቀርባለን የሚለው ነው። እኔም አንድ ቀን እንደነዚህ የራስ ቅሎች እንደመሆን ብቻ አስባለሁ። አዎ፣ ሞት በር ብቻ ነው። እኛ አንሞትም። የሚሞተው አካላችን ብቻ ነው። ነፍሳችን ግን አትሞትም። መነኩሴ ስትሆን ስለ ሕይወትህ ማሰብ ትጀምራለህ፣ ስለ ውስጣዊ ሕይወትህ፣ ስለ ነፍስህ። ምክንያቱም ይህንን ሕይወት መምረጥ ቀላል አይደለምና ሁሉንም ደስታዎችህንና ምኞቶችህን ወደ ጎን ትተዋለህ። ራሳችንን መለወጥ እንፈልጋለን። ነፍሳችንን፣ ባህሪያችንን እና አዲስ ሰዎች መሆን። በደብረ አቶስ ውስጥ እንደ ግንባታ፣ ፖስታ ቤትና ፖሊስ ያሉ ስራዎችን የሚሰሩ መነኮሳት ያልሆኑ ሰራተኞች አሉ። የሚገርመው ግን እዚህ ሱፐርማርኬት፣ ፖሊስ ጣቢያና ህንጻ ግንባታ ላይ የሚሰሩ ሰዎች ሁሉ መነኮሳት ባይሆንም እንኳ ከሴት ጋር ምንም ግንኙነት የላቸውም። ምክንያቱም ሴቶች እዚህ መግባት አይችሉም። ታዲያ እነዚህ ሰዎች ምን ያደርጋሉ? መነኩሴ ሳይሆኑ እዚህ የሚኖሩ ሰራተኞችን ለማግኘትና ህይወት ምን እንደሚመስል ለመጠየቅ ወደ አንድ ካፌ እናመራለን። አንድ ሶቅራጥስ የሚባል ካፌ ውስጥ የሚሰራ ወጣት አግኝተን ስለ ሁኔታው እናወጋዋለን።
ለ4 ወር እዚህ ቆይቻለሁ። እዚህ ያለው የገንዘብ ሁኔታ በጣም የተሻለ ነው። ለሰራተኞች አንዳንድ ገደቦች አሉ። ከሴት ጋር ግንኙነት ማድረግ አትችሉም። አንተ መነኩሴ አይደለህም። ፍላጎት ይኖርሃል። ከአንድ የተወሰነ እድሜ በኋላ ከ20 እስከ 25 ቀናት ያለ ሴት መቆየት እንደምንችል አስባለሁ። ስታገባ ታየዋለህ። ለ20 ቀናት ተራራ ላይ መሆን ያን ያህል ልዩነት የለውም። መጠጥ መጠጣት ብትፈልግ የግል ጉዳይ ነው። በሚቀጥለው ቀን ጠዋት ያልጠበቅኩት ገጠመኝ አጋጠመኝ። አንድ ትንሽ የባህታውያን ዋሻ አገኘው። በአሁኑ ጊዜ እዚህ የሚኖር ባህታዊ ያለ አይመስለኝም ነበር። ልብሶች ተሰቅለዋል፣ ግን አቧራ ወሯቸዋል። በገዳሙ የእንግዳ ማረፊያ ብዙ ሰዎች ስላሉ በዚያ ፋንታ እዚህ ዋሻ ውስጥ ለማደር ወሰንኩ። ባህታዊው እዚህ ቢኖሩ ምን ሊፈጠር እንደሚችል አስቡት። ተስፋ አደርጋለሁ አይኖሩም፣ ምክንያቱም ልረብሻቸው አልፈልግም። ከጥቂት ሰዓታት በፊት ወጥቼ ነበር፣ ማንም እዚህ አልነበረም። አሁን ሰዎች ተኝተው የሚያርፉበት ሰዓት ስለሆነ ምናልባት ባህታዊው ተመልሶ ሊሆን ይችላል። በእርግጥም ባህታዊው ተመልሰው ስላገኘናቸው ፈቃዳቸውን ጠይቀን ወደ በዓታቸው ገብተን የማውራት እድሉን አግኝተናል። vivere sul monte. Ho scelto di seguire quest'arte del monachesimo perché il Signore ci dà delle armi. እዚህ አቶስ ተራራ ላይ ሴቶች የሉም። ይህ የሆነውም በትክክል ሴቶች የሐሳብ መበታተን ወይም ዲስትራክሽን ሊፈጥሩ ስለሚችሉ ነው። እኛ ሴት መልክ ወዳላት ወደ እግዚአብሔር እናት ወይም ድንግል ማርያም ሳናቋርጥ መጸለይ አለብን። እንዲሁም ወደ ስጋዊ ደስታ ብቻ ወደሚገፋፋን የዚህ ዘመን የጨለማ መናፍስት ጋር መታገል ይኖርብናል። ይህን የመነኩሴነት ጥበብ ለመከተል የመረጥኩት ጌታ መሳሪያዎችን ስለሚሰጠን ነው። ምክንያቱም እኛ ከጨለማ ኃይላት ጋር በጦርነት ላይ ነን እንጂ ከራሳችን ጋር በጦርነት ላይ አይደለንም። መሳሪያዎቹም መስቀል፣ ጸሎትና የክርስቶስ ቃል ናቸው። ልክ እንደ ማንኛውም ጦርነት እነዚህን መሳሪያዎች እንዴት መጠቀም እንዳለብህ ማወቅ ይኖርብሃል። ይህም ጥበብ ነው። መነኩሴነት ወይም ምንኩስና የጥበባት ሁሉ ጥበብ ተብሎ ይጠራል። ከአቶስ ተራሮች ሕጎች መካከል ከሁሉም በላይ የሚገርመኝና ሴት በሌለበት ሕይወት ውስጥ እንዴት ሊሆን ይችላል ብዬ እንዳስብ የሚያደርገኝ አንድ ሕግ አለ። እዚህ አቶስ ተራራ ላይ ሴቶች የሉም። እርሱም ምናልባት ለአያሌ ዓመታት አንዲትም ሴት አይተው አያውቁም ይሆናል። አዎ ልክ ነህ። እዚህ አቶስ ተራራ ላይ ሴቶች የሉም። በትክክልም አንተ እንደገመትከው ሴቶች የሐሳብ መበታተንን ሊፈጥሩ ስለሚችሉ ነው። እግዚአብሔር እኛን የፈጠረን እንድንባዛ ዘርን እንድንተካ ነው። ወንድ በሴት ይሳባል፣ ሴትም በወንድ ትሳባለች። እዚህ አቶስ ተራራ የእግዚአብሔር እናት የድንግል ማርያም የአትክልት ስፍራ ተብሎ ይጠራል። ያለ ሴት አካል በዚህ ሕይወት እንድንቀጥል ልዩ ጸጋን እንድትሰጠን እንለምናታለን። ነገር ግን ሴት መልክ ወዳላት ወደ እግዚአብሔር እናት ሳናቋርጥ መጸለይ አለብን። ይህም ጌታ ኢየሱስ ክርስቶስ ጥንካሬ እንዲሰጠንና ወደ ስጋዊ ደስታ ብቻ ወደሚገፋፋን የዚህ የዘመኑ የጨለማ መናፍስትና አጋንንት እንድንዋጋ ነው። ሴቶች ትኩረትን የሚበትኑ ወይም ዲስትራክሽን ናቸው ብለዋል። ነገር ግን ትኩረት የሚበታትን ነገር በሌለበት ቦታ መኖር በጣም ቀላል አይመስልዎትም? ምክንያቱም ይህ ከፈተናው እንደመሸሽ ነው እንጂ ፈተናውን ፊት ለፊት መጋፈጥ አይደለም። በከተማ ውስጥ በዓለም ላይ ስትሆን ሴትን በየቦታው ታያለህ። ነገር ግን ሁል ጊዜ በዙሪያ ስላለች ያን ያህል ትኩረት አትሰጣትም። ወደ ገዳም ገብተህ ስታገለግል ግን ከራስ ጋር በጣም ከባድ ትግል ይጀምራል። ይህ ከስጋ ፍላጎት ጋር የሚደረግ ትግል ቀላል አይደለም፣ ግን የማይቻልም አይደለም። በእግዚአብሔር እርዳታ ሊደረግ ይችላል። እኔ እዚህ 11 ዓመት ኖሬያለሁ። ለመጀመሪያ ጊዜ ሴት ያየሁት ከ6 ዓመት በኋላ ነበር። ነገር ግን ቀስ በቀስ ቴክኖሎጂ ወደዚህ ቦታ ገባ። በዓለም ላይ ወደ ተሸሸጉ ዋሻዎች እንኳ መግባት ከቻለ ይገባል። በዚህም ምክንያት ቪዲዮ ወይም ፎቶግራፍ ለማየት ቻልኩ። በዚያም ሴትን አየሁ። ነገር ግን በተለየ ዓይን ነበር ያየኋት። እዚህ ለምትኖሩት ለእርስዎ ደስታ ምንድን ነው? ሙሉ የሆነ ደስታ በዚህ ዓለም እንደሌለ ተረድቻለሁ። ነገር ግን በጨረፍታ ወይም በጥቂት ይገኛል። በዚህ ሕይወት ውስጥ ደስታ ከሐዘን ጋር የተቀላቀለ ነው። በልደትህ ቀን ውሻ ቢሞት ደስ ሊልህ ወይስ ሊያሳዝንህ እንደሚገባ አታውቅም አይደል? ይህ ደግሞ ሕይወትን እንድንቀጥል እግዚአብሔር በጸጋው የሰጠን ነው። ሕይወት ደግሞ ፈተና ናት። በእውነት ሕይወት ማለት መስቀል ነው። ሕይወት አንዲት ናት። እርሷም እንደ ስጦታ ማየት አለብን። ሁላችንም መስቀላችንን መሸከም አለብን። የተጠራንበትን ነገር ሁሉ ማድረግ ይኖርብናል። በግሪክ ደብረ አቶስ የነበረን ቆይታ በዚህ አበቃ። ዝግጅቱን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ መሰል ዝግጅቶች እስክንገናኝ መልካሙን ሁሉ ተመኘን። ሃይማኖት ምን አለ ነበርኩ።